ሰላም እንዴት ናችሁ? ሰላም። ይህ ቻናል ስኬታማ ለመሆን የምትፈልጉ ሰዎች ይመለከታል። ይህ ቻናል ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትዘነጉት። ለመጀመር ፈልጌ ግን ቢቆ አይደለም ወይም የት ልጀምር በሚል ብዙ ሰዎች ስራ ከመጀመራቸው በፊት የሚያደርጉት አንድ ትልቅ ስህተት አለ። በዚህ ቪዲዮ ውስጥ ፍርሃትን አሸንፌ በራሴ መተማመንና ለስራ ዝግጁ እንድትሆን ያግዛል። እነዚህም እንድታግዝ ወይ ደግሞ ከዚህ ፍርሃት ውስጥ እንድትወጣ 3 ነጥቦች አሉ። እነዚህ 3 ነጥቦች ስቴፕ ባይ ስቴፕ እነግራቸዋለሁ። ይህ ቪዲዮ ሰብስክራይብ እና ሼር ማድረጋችሁን እንዳረሱት። እነዚህ 3 ነገሮችስ ምን ይካተታል? ውጤት የምናገኙት ወይም እኔ የሚመለከተው ምን ሊረዳ ይችላል ብላችሁ ቢታስቡ እዚህ ቪዲዮ ውስጥ ብዙ ነገር ታገኛላችሁ። እናንተ ዋና ነገሩ ታግዛችሁ ቪዲዮ ላይክ ያደርጋችሁ መከታተል ብቻ ነው። አንደኛ ላይ የሚጠቅሳችሁ ወደ ስራ እንዲገባ የሚያደርግን አንደኛ ላይ የአእምሮ ዝግጅትና ፍርሃት ማሸነፍ የመጀመሪያውን እና ከሁሉም በላይ ወሳኝ የሆኑ ደረጃ የአእምሮ ዝግጅት ነው። ብዙዎቻችን አዲስ ስራ ስንጀምር ስህተት ቢሰራስ ባልችልስ ብለን እንፈራለን። ነገር ግን ማወቅ ያለብን ነገር ማንም ሰው ሁሉንም ነገር አውቆ ስራ አይጀምርም። ስህተት መስራት መማሪያ መንገድ ነው። ስለዚህ መጀመሪያ ራሴንና ለመማር ለማደግ ዝግጁ ነኝ ብለን ራሳችን ማዘጋጀት ይኖርብናል። ይሄ አንደኛ ነጥብ ወይም አንደኛ ላይ የተቀመጠ ሐሳብ ነው። ሁለተኛ ራሳችንና የስራ ቦታ ማወቅ። ሁለተኛ ደረጃ የምንገባባበት የስራ አካባቢ በጥናት ማወቅ ነው። የምትሰራው ስራ ምን አይነት እውቀት ይጠይቃል? ምን አይነት አገልጋዮችን ይጠይቃል? ለምሳሌ በቴክኖሎጂ ወይ በቢሮ ውስጥ የምንሰራ ስራ ከሆነ ከመጀመሪያ በፊት ስለ ስራው መሰረታዊ ነገሮችን ጥቂት መረጃ መሰባሰብ ይኖርብናል። ሰብስቤን በስራ መጀመሪያ ቀን ፍርሃታችን እናጠፋለን። እነዚህ ደግሞ ሁለተኛ ነጥብ ላይ የተቀመጠ ወይም ደግሞ ሁለተኛ ሐሳብ ነው። ወደ ሶስተኛ ሐሳብ ስንሻገር ማህበራዊ ግንኙነት ወይም ዝግጅት ኮሚኒኬሽን እንደ ኔትወርክ። ሶስተኛና ብዙ ሰው የማይነገር ምስጢራዊ ከሰዎች ጋር የምትገባቡበት ብቃት ነው። ስራ ቦታ ላይ ጎበዝ መሆን ብቻ ብቁ አይደለም። አብረን ከሚሰራ ሰዎች ጋር መልካም ግንኙነት መፍጠር፣ ትህትና ማሳየትና ጥያቄዎችን ለመጠየቅ አለማፍራት በጣም ወሳኝ ነው። ከጀመራ ቀን ጀምረን ለማግባባት ዝግጁ መሆን አለብን። ከየትኛውም ሰው ጋር ማግባባት ማኖር ግዴታችን ነው። ለምን ስራ የምንሰራ ከሆነ ከሰዎች ጋር ፍርሃት አቆምን ወደ ስራ ቀጥታ ገብተን ያኛ ሰዎችን ጥያቄ የሆነብን ነገር መጠየቅ አለብን። ለምሳሌ አንድ ካምፓኒ ውስጥ ገና አዲስ ከሆነን ለማግባት ምን አይነት መረጃ መሰባሰብ አለብን? ያ ስራ መጀመሪያም ምን አይነት መረጃ ይጠቅመናል ብለን ራሳችን መገማገምና አስበን በዙሪያችን ያለን ሰዎችን መጠየቅ ይኖርብናል። እነዚህ 3ቱ ነገሮች ህይወታችን በጣም ለውጥ ያመጣል። ስራችንን ለመጀመርም በጣም አግዘናል። እናንተ እስከዚህ ቻናል ያዳመጣችሁ ከሆነ በጣም ትተርፋላችሁ። ስራ ለመጀመር ዝግጁ መሆናችሁን መጀመሪያ ራሳችን አረጋግጡ። በራሳችን ኮንፊደንስ፣ ራሳችን መተማመን፣ የራሳችን የምትሰሩት ስራ የፈለጋችሁን መጀመሪያ ራሳችን ዝግጁ ማድረግ ግዴታችን ነው። ለምን አንድ ስራ ፈልገን ያ ስራ ለማስራት ደግሞ እቅድ ከሌለን ፕላን ካላደረግን ያ ነገር ሊሳካ አይችልም። ስለዚህ ማስራት የሚፈልገው ነገር ላይ ትኩረት አድርገን ፎከስ አድርገን ማስራትና ዝግጁ ሆነን ያ የምንሰራ ስራ መጠበቅ ግዴታችን ነው። ስለዚህ እንግዲህ እነዚህ 3 ደረጃዎች ከተገበርክ ስራ ለመጀመር ሙሉ በሙሉ ዝግጁ ነህ ማለት ነው። ተዘጋጅተሃል። ያ ስራ መጀመርም ፍላጎት አለ ማለት ነው። ከነዚህ 3ቱ ነጥቦች ውስጥ ለእናንተ የበለጠ ከባድ ነው
የተሰማ የትኛ ነው? የአእምሮ ዝግጅት ጥናት ወይስ ከሰዎች ጋር መግባባት? ሐሳብ አሁኑን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ ማድረግና ለጓደኞቹ ሼር ማድረግ እንዳትረሳ። በቀጣይ ቪዲዮ ደግሞ በስራ ቦታ መጀመሪያ ቀን ምን ማድረግ እንዳለብኝ በዝርዝር ይመለከታል። ስለዚህ እናንተ የቪዲዮ ከወደዳችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። ይህ ቻናል ቁም ነገርና ትምህርት የሆነ ነገር ይዘ ስለሚመጣ ስለ ትምህርት፣ ስለ እውቀትና ስራ ለመጀመር ምን አይነት ስትራቴጂ ያስፈልገናል ብለን ስለ ስራችን የምናስበው ወይም የምናቅደው ነገር ነው። እናንተ ይህ ቪዲዮ ጓደኞቹም እንዲሰሙ እንዲመለከቱ ሼር ማድረጋችሁን እንዳትረሱ። የቪዲዮ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳዘነጉ። ቀጣይ ቪዲዮ እስከምንገናኝ